ሰላም ሰላም ውዶቼ እንዴት ናችሁ? እንዴት አረፈዳችሁ? ሁሉ ሰላም ነው ከኔ ጋር እግዚአብሔር ይመስገን። እንደምታዩት እንግዲህ ዛሬ ስለ ወክራ ወይም ቤሜ ነው ይዤላችሁ የመጣሁት። በጣም አሪፍ ጠቃሚ ነው። እኔ ኦልሞስት መጠቀም ከጀመርኩኝ እስከ 3 ሳምንት በላይ ሆኖኛል። በጣም ነው የወደድኩት። በጣም ጥቅም አለው ለብዙ ነገሮች ነው። ደግሞ ይህን ሰሞን ሶሻል ሚዲያዎች ላይ በጣም የተዘዋወረ ስለሆነ ይጠቅማችኋል፣ ተጠቀሙት። ለሰውነታችሁ፣ ለቆዳችሁ፣ ለፊታችሁ ስኪን ኬር በቃ ለብዙ ነገር ሰውነት መቀነስ የምትፈልጉ በተለይ ሰውነት መቀነስ የምትፈልጉ ምንም አይነት ምልክት ሳይኖረው ንጹህ በሆነ መንገድ ነው የሚቀንስላችሁ። በጣም ትወዱታላችሁ፣ ተጠቀሙት። በዛ ላይ ናቹራል ነው። በቃ 4 ወይ 5 ፍሬ ክብ ክብ በመቆራረጥ ውሃ ውስጥ በመጨመር 24 ሰዓት ካስቀምጣችሁ በኋላ መጠቀም ትችላላችሁ። እየተቀመጠ እየቆየ ሲሄድ ደግሞ የበለጠ ጄል እየሰራ የበለጠ እየወፈረ ነው የሚሄደው። ለውጥ ታገኙበታላችሁ። ተጠቀሙት። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ቀን። ሀሳብ አስተያየታችሁን ደግሞ ስጡኝ። እናንተ የተሻለ ነገር የተለየ ነገር ወይ የምታውቁት ነገር ካላችሁ እናንተ ማሳቡን አካፍሉኝ። መልካም ቀን ይሁንላችሁ። ባይ። እንግዲህ ውዶቼ ስለ ኦክራ ወይም ደግሞ ቤሜ የማያውቅ ሰው የለም። ብዙዎቻችን እናውቀዋለን። በተለይ በአረብ ሀገራት ላይ አብዛኞቹ ቤት ይገኛል። በጣም አስፈላጊ ነው ለምግብነት። ብዙ ጊዜ ራት ላይ ወይም ደግሞ ምሳ ላይ ይጠቀሙታል ማለት ነው። እና አሁን ደግሞ ቅርብ ጊዜ ላይ በብዛት በሶሻል ሚዲያዎች ላይ እየተዘዋወረ ይገኛል። ውሃው 4 ወይም 5 ፍሬን በደንብ በማጠብ ክብ ክብ ቆርጦ ውሃ ውስጥ በመጨመር ከ24 ሰዓት ከተቀመጠ በኋላ መጠቀም ይቻላል ማለት ነው። በጣም ብዙ ለውጦች አሉት። በጣምም ጠቃሚ ነው። እኔ መጠቀም ከጀመርኩኝ ኦልሞስት ከ3 ሳምንት በላይ ሆኖኛል። ብዙ ለውጥ አግኝቼበታለሁ። ብዙ ተጠቅሜበታለሁ። በዛ ላይ ምንም እንትን የለውም። ከፈለጋችሁ ትንሽ ሎሚ መጨመር ትችላላችሁ። ኖርማል ነው፣ ልክ እንደ ውሃ። ምንም አይነት ጎንዮሽ ጉዳት የለውም። ምክንያቱም ናቹራል ነገር ነው። በጣም አስፈላጊ፣ ሁላችንም ልንጠቀመው የሚገባ ነገር ነው። እውነት እኔ ወድጀዋለሁ፣ ተጠቅሜበታለሁ። እናንተ ሞክሩት፣ ትጠቀሙበታላችሁ፣ ትወዱታላችሁ። ለቆዳችሁ፣ ለፀጉራችሁ፣ ለሰውነታችሁ ክብደት መቀነስ ለምትፈልጉ ክብደት ይቀንሳል። እንዲሁም ፊታችሁን እየታጠባችሁ ክሬም ወይም ሰንስክሪን ካልተጠቀማችሁ ለሚሰነጣጠቅ፣ ለሚነጣ፣ እንደዚህ ነጭ ነጭ ነገር ለሚያመጣባችሁ በጣም ፍቱን መድኃኒት